መሽካንታ ለመውሰድ ስንዘጋጅ ባንክ የምንጠየቃቸው ነገሮች አንደኛው ምን መሰላችሁ? ቢቷህ ለቤቱ ቢቷህ ማድረግ እንደሚያስፈልግ እንነገራለን። ቢቷህ ለቤቱ ማድረግ አስፈላጊ ነው። ምክንያቱም ይሄ ቢቷህ ምንድነው? ለምንድነው ቢቷህ የሚያስፈልገው? የሆነ ነገር ሆኖ ቤቱ ቢጎዳ ቢቷሁ ሰርቶ የመስጠት መብት አለ። እንደገናም ደግሞ ታልሆነም ደግሞ የቤቱን ዋጋ መስጠት አለበት ማለት ነው። ስለዚህ ይህንን ይሸፍናል። እዛም አልፎ ጻድቅ ምን የምንላቸው ነገሮች አሉ፣ እነሱን ሁሉ ይሸፍናል። ሌላው ተጨማሪው ቢተዋህ ደግሞ የህይወት ቢተዋህ ግዴታ ነው። የህይወት ቢተዋህ ማለት አያርግና ሁለት ባልና ሚስት ተበዳሪ አንዱ ከዚህ ዓለም ቢለይ ወይ የሆነ ችግር ቢደርስበት የቀረው ሰው መሽካንታውንን አይከፍልም። ስለዚህ እነዚህ ሁለት ቢቷህ ሀይም ቢቷህ ምብኔ ብለን የምንጠራቸው በጣም በጣም አስፈላጊ ናቸው፣ ብሩ ተባንክ እንዲለቀቅ። ምክንያቱም ሰራን ፈጋን ሁሉ ተዘጋጁ፣ ግን በመጨረሻ ላይ ባንኮች ብሩንን የሚለቁት የተወሰኑ ነገሮች ሲሟሉ ነው። እና እነዚህ አሁን ያልኳቸው ሁለት ቢቷህ በጣም አስፈላጊ ናቸው። ሌላም ነገሮች ምናሟላቸው አሉ። እነዚህ ግን ሁለት ቢቷህ ግን በጣም አስፈላጊ ነው። ለእናንተም ለተበዳሪም አስፈላጊ ነው፣ ለባንኩም ግዴታ ነው። አልፓይም በሽሞኔ ጀምሮ ግዴታ ነው። በአሁኑ ሰዓት ቢቷህ ለማድረግ ብር መሽካንታ ተበዳሪ በሙሉ ቢቷህ የማድረግ ግዴታው ነው። ሌላ ለግለሰቡ ለተበዳሪውም በጣም አስፈላጊ ነው ማለት ነው ይህ ነገር። ይሄ አንድና ሁለት ለምንጠራቸው አስፈላጊ ወረቀቶች ናቸው። እነዚህንን አንዳንድ ጊዜ እንትን ስንል የማይገባቸው ወይም ደግሞ የሚጠይቁ ሰዎች አሉ። ማወቅ ያስፈልጋል። ግን ቢቷህ ማለት በጣም አስፈላጊ ስለሆነ በየአመቱ ነው የሚታደሰው። በየጊዜው በየአመቱ ወደ ሌላ እንቀይረው የተሻለ ዋጋ አለ ተተባለም ይቻላል። ግን ብድሩ እስካላለቀ ድረስ ግዴታ መኖር አለበት እንደዚህ ቢቷህ ማለት ነው። ያ ካልሆነ ባንክ ወደ ሌላ እንድታልፈው ወይም ደግሞ ይህ እንዲሰረዝ አይፈቅድም። እና በተረፈ መለሰ በቀለ የመሽካንታ አማካሪ ነኝ። ትንሽ መቼም ይህንን ነገር በመስማት ትምህርት እንደወሰዳችሁ ባለተስፋ ነኝ። መልካም